ጀግና አማካሪ ሴት ስለ ዲኗ ካወቀች ከወንድ በላይ ጠንካራ ነች። የምሬ ነው የምላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ገና ወህይን ተቀብለው ሲመጡ ጊዜ ያጽናናቻቸው ወንድ ሳይሆን ሴት ነበረች፣ ኸዲጃ ረዲየላሁ ዐንሃ። አሁንም ለዛሬው ለተውሂድ መሰረት የሆነችው ያቺ ሴት ነች። እና ይህን ሰው አምጥተህ አናግር አላቸው። በሚቀጥለው የእርሷን ምክር ሰማና ይዞ መጣ። አስጠራው፣ መጣ፣ ቤቱ ገባ። ባልከኝ ሁሉ ተስማምቻለሁኝ፣ በግዛቴ ላይ የተውሂድን አስተምሮ ጀምር አለው። ማንም ሰው እንዳይነካህም ጥበቃ አደርግልሃለሁኝ አለው። የማንም ተቃውሞ ቢነሳብህ እኔ ከጎንህ ሁኜ ቆምልሃለሁኝ አለው። ትዕዛዝ አስተላለፈለት። በሀገሪቱ ላይ ዳዕዋ ጀመረ። ሙሐመድ ብን አብዱል ወሃብ በሀገሪቱ ላይ ዳዕዋ ጀመረ። ወደ ተውሂድ ሰዎችን መጣራት ጀመረ። ከሽርክ ማስጠንቀቅ ጀመረ። ወደ ሱና መጣራት ጀመረ። ከቢድዓ ማስጠንቀቅ ጀመረ። ሲሰሩ የነበሩ ሁራፋቶችን ሁሉ እንዳለ አስጠነቀቃቸው። ህዝብ ተቀበለው። ገብቷቸዋል። ይህ ግዛት ተቀበለው። ከዚያ በኋላ ቀጣዮቹን እያለ ሄደ። እንዳለ ሙሉ ሳዑዲ አረቢያ በተውሂድ ላይ ሆነች። ንጉሶቹም እነዚህ የዚህን ሰው የዳዕዋ ሰሙ። ወደ ተውሂድ ጠራቸው። ከሽርክ አስጠነቀቀ። ከዚያ በኋላ ሳዑዲ ላይ የነበሩ በመዲና ላይ የነበሩ በዶሪሖች ላይ በመቃብሮች ላይ የነበሩ ተሰርተው የነበሩ እንዳለ እነዚያን ጥርግርግ አድርጎ አስጠፋባቸው። ከዚያን ጊዜ በኋላ ጠላትነት ተጀመረ። ለዚህ ሰው ወሃቢያ የሚል ቅጽያንም ለእርሱ አወጡለት። ሰዎችን ከእርሱ ለማስበርገክ ለማስፈራራት ገብታቸዋል አይደለ? እንደ ጭራቅ አድርገው ሳሉላቸው። ለምን? እነዚያን ዶሪህ ስላስፈራረሰባቸው። ለምን? ዳግም ወደዚያ መቃብር እየሄዱ መለመንን ስላስቆመባቸው። ማንም ሰው መተህ ከዚህ በኋላ እዚያ አትለምንም። የሰሃቦችን ቀብር መለመን ቀረ። የነብዩ ሰለላሁ ዐለይሂ ወሰለም ቀብር ላይ ሄዶ መንደፋደፍ ቀረ። ሙሐመድ ብን አብዱል ወሃብ ምን እንዳስደረገ ታውቃላችሁ? ንጉሶቹን አዘዛቸው። ማንም ሰው መጥቶ እነዚህን መቃብር እንዳይለምን ዳግም በፖሊስ አስጠብቋላቸው። ከዚያን ጊዜ ጀምሮ እስካሁን ድረስ ሄዳችሁ ከሆነ ሳዑዲ አረቢያ በፖሊስ ትጠብቃለች። የነብዩ ሰለላሁ ዐለይሂ ወሰለም ቀብር የአቡበከር የዑመር ፖሊሶች አሉ። አንድም ሰው መጥቶ እዛ ለምናለው ካለ ያስቆሙታል። ሽርክ ነው ይቀጥል ከዚህ ይሉት ይፋቻለ። ከአላህ ውጭ ሌላን አካል ካልተጣራን አሉ እነዚህ ሰዎች። ሙሐመድ ብን አብዱል ወሃብ አላህ በቂ ነው አላቸው። ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐ አላሂ አሐዳ። አይ ነብያችንን